ነምበር 1 ምቀኛ ነምበር 1 ምቀኛ አንደኛ ምቀኛ ነው። ያንቺ ምቀኝነትን ልንገርሽ፣ ሰው ሲያገኝ ደስ አይልሽ፣ ሲቸገር ግን እስቲ ምን ሆነሽ ነው ልርዳሽ። ሰውን ሲቸገር አይደለም መርዳት፣ ሳይቸገር በፊት መንገድ አሳየው። የድሉን ነው የሚበላው። አንቺ ምቀኛ የምቀኛ ልጅ ቆማጣ፣ ጭንቅላትሽ የተቆመጠ ዲቃላ፣ በስባሳ ለማንም አትሆኚ። በስባሳ ሰው መርዳት ሲደክም አይደለም ሳይደክም በፊት ኮሚኒቲ አደገ ማለት ቲክቶክ ላይ ታዋቂ ሆናችሁ ማለት ነው። የኢትዮጵያን ኮሚኒቲ ዛሬ እንደፈለገ እንዲያሽቀነጥራቸው የፈለገውን ነገር እንዲያደርጋቸው ኮሚኒቲው ስትሮንግ ስላሉ የራሳችሁ ኮሚኒቲ ስለሌላችሁ ነው። ስለሌለ ነው። ሁሉም ስላልተሳተፈ ነው። እንትን ይመስላችኋል። ሰው በተሳተፈ ቁጥር ሬስፔክት ነው የሚመጣላችሁ ከአንድ ፕላትፎርም። ቲክቶክ ላይ ብዙ ሰዎች ቢሳተፉ ብዙ ተሳታፊ ሁላችሁም ኢትዮጵያ እያላችሁ ሀገራችሁን ትውልድ ስፍራ ብትሰጡ የኢትዮጵያ ኮሚኒቲ ቲክቶክ ዛሬ ተገዝቶ በእናም ተብሎ አይደለም አዋርድ የሚዘጋቸው ዳይሬክት አዋርዱን ስፖንሰሩን ይሰጣችሁ ነበረ ቲክቶክ ከገንዘብ ጋር ማለት ነው። ግን የለም ምቀኛ፣ አንዱን ብሎክ ስታስደርጉ አንዱን ስታስጠፉ እርስ በርስ። ሌላ ሀገር እኮ እንደዚህ ነገር እኮ የለም እኮ። ለመጀመሪያ ጊዜ እርስ በርስ እኮ ሪፖርት እኮ የምናደራርግ ሰዎች ብንኖር እኮ እኛ እኮ ነን። የመጀመሪያ ጊዜ ምንም ግን የሚጎዳን ነገር የለም። ጭራሽ ሰው ይመጣል ትናደዳላችሁ፣ የሚበልጣችሁ ይመጣል። አልቀረም በቃ መደነስ ነው አይደል የፈለግሽ? ተመስገን። አሁን ሁላችሁም አንድ ጊዜ ሳምሪ ሌሉና እናመሰግናለን። ሳምሪዬ ያ 6 ዓመት ከወገቧ በላይ ስናት የነበረችው ማንጃሮ ደነሰች ዛሬ እንን እያለች ሄይ። በቀደም ምን ብላለች? የሄለን ጊዜ እኔ ብዙ ወዳጆቼና ዘመዶቼ ሄለን ስትነካት እኮ ነው በአንቺ እንዲመደነስ አያምርም፣ አትጠጪ ብለውኛል፣ አትደንሽ ብለውኛል። እኔ የሚያምርብኝ እንደ ዱሬ ቁጭ ስል። ታዲያ ዛሬ ምን አስነሳሽ? እኔና ማሜ ቁጭ ብለን ስላየሽ እንዴት ተነሳሽ? እኔና ማሜ ቁጭ ብለን ስላየሽ ነው ከፍ ብለሽ የተነሳሽው እና ያንዛረጥሽው ይሄ አሸንዳ አንስሽን እንጆጭ ያደረግሽው። አየሽ፣ ራሳችንን የምናስከብረው እኛ ነን። አብረን መሆናችን እኔ እና እሱ አብረን ስንሆን ዘለሽ ገባሽ። ልክ እኔ ማሜ ልክ አንቺ ወጥሽ እኔ ስወጣ ዘላ ገባች። እኔም እኮ ትንሽ አረፍ ብዬ እመጣለሁ ብዬሽ አልነበረ? ልጄን እያየሁኝ ገብታለች ላይ በሚላየው አፈር ቢ ጠብቀሽ ነው የገባሽው። እንዴት ተንቀጠቀጥሽ? እንደዚህ አኮሰስ ብለሽ። አቤት ጂጂዬ አንገት ስታስደፊ፣ አቤት አንገት ስታስደፊ፣ አቤት አንገት ስታስደፊ። የኔ እናት 1700 ከጊፍት ጋላሪ ስጡ ምናምን ጊፍት ጋላሪ እያዳመጠችኝ እኮ ሚውት አድርጋ ቅድም አልክ ማልጫወት ና አይ እኔ እናት አዳምጪ። የታባሽ ቅድም ከባልሽ ድራይቭ እያደረገ አንቺ እያዳመጥሽ ነበር እኔና ማሚ ስንናገር። ያ አሁን ሚውቷን አነሳች። ልክ ደግሞ ይነግሯታል። ገና ይረብሻል፣ ገና ነድሻለሁ፣ ገና ቤታዬ የሻፈርኩብሽ ነው። አሁን ለነገሩ ማንም ነው የሚረጭብሽ። አልጨበጠሽማ እሱ ላይ ማንም እየረጩብሽ ነው፣ ሴጋ እየነቀሉብሽ። አሁን እንዲህ ብለሽ ታነቢያለሽ። እኔን እያየች ነበር በዳዳ ያመጨራ ምስኪን እኮ ናት። እኔ እኮ እያየሁ አልነበረም። አይ ነው ልብሽ እኔ ጋር ነው ያለው። ልብሽ እኔ ጋር ነው ያለው። ሚውት አድርጋ ቁጭ ብላ ታዳምጣለች። ገና ህልምሽ በሙሉ እኔ ነኝ የሚሆነው። ኪኖ ቁጭ ብለሽ ተኝተሽ ህልም ስትይ ጂጂዬ እየሰደበች ወደ ላይ ከፍ ዝቅ እያደረገች እሳት የነካው ጀረጊና እያለች አሸንዳንስ ወንፊት እያለች ታያለሽ። ገና ሳትታቀፍ ያደግሽ ለማቀፍ ያልታደልሽ። እኛስ በልጆቻችን እንለምናለን። ኢትዮጵያ ህዝብ ያዝንልናል። አጥፍችን ምንም አልምችን መጥቼ ልጄን ግን እኔ ስንት ዓመት በሙሉ ከዚህ ኢትዮጵያ ህዝብ ጋር ከሁሉም ጋር ስባላ በፖለቲካ ልጆችን አንድ ቀን ቀና ብሎ ያየው ዳልቻ እና ዳልቻ ብቻ። አንቺ ሙጃ
ሳምርዬ የማይላት የለም። አሁን ትዳርሽን አታፍርሽ ብለው እንጂ ጠልቷት መሰለሽ እንዴ? ይሄ ህዝብ ትዳር ይወዳል ካፕል ስለሚወድ ነው። እውነት ሳምሪ ጠልቷት መሰለሽ? እሱንም ጠልቶ አይደለም እኮ ሞኛቱ የአመለካከቱ እንትን ያነሰ መሆኑ ነው እንጂ ትዳር አይፍረስ ልጆችሽን ያዥ ትዳር አይፍረስ ከሚል የባህል ተጽዕኖ ስላለብን ነው። ትዳር ሲፈርስ ስለማይወድ ነው እንጂ ልጄን የሚጠላ አንድ ሰው የለም። አንቺ ሙጃ፣ አንቺ አህያ፣ አንቺ ነሽ። አንቺን የመሰላችሁ ናችሁ። ምክንያቱም እነዚህ ልጆች በእነዚህ ሰዎች ነው እዚህ ጋር እነዚህ ልጆች የሚያደጉት። ውለዱ ሲሉ ወለዱ፣ አግቡ ሲሉ አገቡ። አሁን ደግሞ ተመልሳችሁ ተታረቁ ነው እንትናቸው። እግዚአብሔር ደግሞ እህል ውሃቸው ከሆነ እኮ ልንገርሽ ማናቸውም ልናስቆሙ አንችልም። ግን ለአንቺ ምን ይባልልሽ? ገበናችሁን ያወጣችሁ ምናምን ያወጣችሁ የተዳረችው የዳሯትም እነሱ ቀለበት ያስደረጓት ዩቱብ እና ሶሻል ሚዲያ ላይ ልጆቹም ሲወለዱ አብሮ ያመጡት እነሱ። እኔ ሪስፔክት አለኝ እንደዚህ ህዝብ። የኔ እናት ምን እንደ ብርቅ እኮ ነው ልጄን የማያት። አንቺ ማን አባሽ ያይሻል? እስከነ ውሻሽ ብትመጭ ፖለቲካ ውስጥ የለችበት ሃይማኖት ውስጥ የፖለቲከኛ ልጅና የአክቲቪስት ልጅ ልትሆን ትችላለች። ግን የራሷ ሪስፔክት እኮ የራሷን እኮ እንዳንቺ ብላ ተሳድባ አይደለም፣ በራሷ ላይፏን አሳይታ ነው እዚህ ጋር የደረሰችው። እንዳንቺ ደግሞ ዊግ አንድ ቀን ዊግ እኔ ነኛው ነው ራሱ የገዛውላት ዊግ የሰራችበትን ለዊግ አላወጣችው። ኢቭን ደህና ልብስ እንኳን አለበሰችም። የኔ ልጅ መድኃኒዓለም እኔ አንዳንዴ በጣም ይገርመኛል። እኔም ለነገሩ ድሮም ቢሆን በራሴ ገንዘብ ልብስ አልገዛም። ቅርቅር ነው ብሬን የማደርገው ልጆቼን የማሳደግበት ካለ ያ ቤት ነው የሰራችው። ሚሊየን ምን የመሰለ አፓርትመንት ነው የሰራችው ልንገርሽ። በእነሱ እድሜ የማትገምቸው አፓርትመንት ነው። ማን ያደርገዋል? የለም። ስንት ዓመት ተዘብዝፈን ራሱ እሱን አልሰራም። አንቺ ሙጃ። አንድ ቤት እንኳን ጀምሬ መጨረስ አቅቶኛል። ልጆቼ ላይ ነው ኢንቨስት የማደርገው። እንደዛም ሆኖ ግን ቤት ነው የሰሩት። ሪስፔክት አለኝ እስከ ብዙ ነገር ብናገር አንዳንዴ ይሄንን አንቺ ገና በ6 ወር ብር አገኘሽ ዊግ ላይ ጨረስሽው ገንዘብሽ። ዊግ ላይ ዛሬ አልፋ ተርፋ ለእኔ አፓርትመንት ገዝታለኛለች። ምን የመሰለ ሉክስስ አፓርትመንት $150,000 ምን ይሰማሻል? ይጨንቀኛል። እኔ አሁን እሱ ሳስበው ራሱ 20% ብቻ ነው የተከፈለው። ምን ሊያደርግ ነው እያልኩ እኔ ጭቅጭቅ አልወድም። ፍሪ ሆኖ መኖር ነው የምወደው። እኔ ኢንቨስት የማደርገው ሰው ላይ ነው። በነገራችን ላይ አንቺ ምን አባሽ ኢንቨስት አድርገሻል? ምን አድርገሻል? እስኪ ንገሪኝ። በ26 ዓመት $150,000 ማውጣት ምን እንደሆነ ታውቂያለሽ? ኢንቨስት ማድረግ ታምኛለሽ? ይሄንን ያላትን ሳንቲም በሙሉ ኦንላይን ላይ እያንዳንዷን ከአንዱ ዕቃ ገዝታ አማዞን ላይ ምን እንደምትሰራ ብታያት። አሁን ከዚህ ተነስታ ተኝታ ዕቃ ፓክ አድርጋ ትሸጣለች። የኔ ልጅ ይሄን ታውቂያለሽ? የኔ ልጅ ቢዝነስ እንደምትሰራ አማዞን ላይ ዕቃ ከአንዱ ገዝታ ወደ አንዱ ትሸጣለች። እዚህ ቤት የሆነ ዕቃ አይታ ማሚ ይሄን ዕቃ ያተርፋል የምትል በጣም ቢዝነስ ማይንድ ያላት ልጅ ናት ያለች። እኔ ስንት ዓመት የጥፍር መስሪያ ጉድ ልንገራችሁ ስለ ልጄ። በጣም ጀግና ልጅ ናት ያለች። ኮስሞቲክስ ቤት ከፍቼ ነበር የዛሬ 10 ዓመት ትዝ ይላችሁ እንደሆነ። አንድ የሆነች ማሽን ይላችሁ አሁን ባዶ አድርጓለች። እዛ ጋራ ይታያችኋል፣ ባዶ ነው። እዛ ጋራ አይታችሁ እንደሆነ ዕቃ ላያችሁም። እዛ ጋራ የሆነ የታሸገ ዕቃ እንደው ምናልባት አይታችሁ ከሆነ በቀደም መጣችና አሁን ባዶ ሆኖ እንደውም ቅርያ። ምክንያቱም ቢያንስ ለ5 ዓመት እዛ ጋር የታሸገ ዕቃ አይታችሁ እንደሆነ በቀደም ምንድን ነው ይሄ አለችኝ። እነዚህ ካርቶን የጥፍር መስሪያ ነው አልኳት። ምንድን ነው አለች እና ለካ ፎቶ አንስታ ይዛ ሄዳለች ኢቤዋ ላይ ቁጭ። እኔ እሱ ምናልባት 100 ምናምን ብር ምናምን የገዛሁት አሁን ባዶ ሆኖብኝ ቅር እያለኝ ነው። እኔ እንኳን ቅር እያለኝ ባዶ ሆና ቦታው ነፍሴ 100 ምናምን ብር የነበረ ዕቃ 500 ዩሮ ነው የሸጠችው። 500 ዩሮ። አንቺ ሙጃ አንቺንም ትሸጥሻለች የምታዋጭ ከሆነ። የኔ ልጅ ጾሟን የምታደር ልጅ አይደለች። ጀግና ሴት ናት። ጀግና በአያቴ ነው የወጣችው። ለነገሩ እናቴም ነጋዴ ናት። እኔ ብቻ ነኝ አልችልበትም ንግድ። የኔ ንግድ ደግሞ ሌላ ካየችሽ የምታዋጭ ከሆነ በቁምሽ ትሸጥሻለች። አንቺስ ምን ትሰሪያለሽ? 1 አበባ 4 አበባ 5 አበባ ጭንቅላት ደግሞ
ይሳካላታል። ፎቶ አንስታ እኮ ነው ፎቶ አንስታ ሄዳ ልወስደው መጣው ምን አለ ሸጥኩትኛለች። እንዴ ለምን ምሽጫል? እኔ እንዲያውም አገር ቤት በነፃ ልስጠው፣ የጥፍር መስሪያ ነው በነፃ ልስጠው ስለ ማማለች 300 ምናምን ብር አተረሻለች። በኢየሱስ ስም ከሆነ ያልኩት እንደዚህ አይኑን አጥቶም እንደዚህ ሸውደሻቸው ነው ምናምን ያልኳት አይደለም። እንደዛ ነው የሚሸጠው። ዕቃ ኢቤይ ላይ ይሸጣል። ከዛ ፓክ ታረጋለች፣ የሆነ ነገር ትገዛለች፣ ፓክ ታረጋለች፣ ትሸጣለች፣ ትልካለች። ብር እንዲሁ ግርም ይለኛል። በቃ 10 ብር ብትሆን ትሸጣለች። ደንበኛ ነጋዴ፣ በቃ ደንበኛ ነጋዴ። ይኸውልሽ ህይወቷን እሷ እንደዚህ ነው። እንዳንቺ እዚህ ጋር ኖ የለም። እዚህ ጋር ደግሞ ገልበጥ ትላለች። አንቺ ምን ትሰሪያለሽ? ትማራለች፣ ስፖርት ትሰራለች። አንቺ ምን ትሰሪያለሽ? የቤታቸው ጠረጴዛ አርጀት ካለ አውጥታ ነው የምትሸጠው። በገዛቸው አትርፋ ነው የምትሸጠው። ባዶ ታደርገውና ቤቱን መልሳ ደግሞ በአዲስ ዕቃ ትሞላዋለች። ቤት መለወጥ ትፈልጊያለሽ? አዲስ ማለት እኔ አልፈልግም ነው የምላት። እኔ እፈራለሁ፣ አልፈልግም። አሁን ይሄንን ፓክ ላረግ እኔ ሽጭ አልፈልግም። አዲስ ግዢ ትለኛለች። ደግሞ ሌላ የሚለው አልፈልግም። ጭንቅላት ወይኔ ልጅ በጣም ይሰራል። ለዚህ ነው